ዋትስአፕ ዩቲዩብ እንዴት ናችሁ? ትንሽ አፕግሬድ አድርገን ዛሬ ሰው ይገርዛል። ከዚህ በፊት ስታይል ነበር ወጄ እንደዚህ አድርጌያለሁ እና ያ ፉል ዴይ ፊቲንግ ሰራል እንዳላችሁ ፉል ዴይ ፊቲንግ እየሰራሁላችሁ ነው። መጀመሪያ ቁርስ የምመገበው ኦትስ ነው። ኦትስ ይላልኝ 15 ግራም ፒነት እናደርጋለን፣ 50 ግራም ኦትስ፣ ከዛ አንድ ኩባያ ውሃ፣ ከዛ ደግሞ ባለንስ ፕሮቲን ፓውደር እናደርጋለን እዚህ ላይ አንድ ስኩፕ። ከዛ የተቀቀለ እንቁላል አለኝ፣ ግሪክ ዮገርት አለኝ፣ ሁለት የተቀቀለ እንቁላል ሆሌክ እና አንድ ግሪክ ዮገርት አድርገን ቁርስ እንመገባለን። ስለሆነ ያ ቁርሴን ከመብላቴ በፊት ከቻልኩ ሞርኒንግ ፊዚክ ይላል ከቻልኩ ሳይክ አላሳያችሁ። ግሪክ ዮገርት ነው የምጠቀመው። የካሎሪ መጠኑ 127 ነው። ኢዚ ነው እና ደግሞ በጣም ፋት ይወጣለት ስለሆነ ሃይ ፕሮቲን አለው። ይሄን ተጠቀሙ። ከዛ ሁለት የተቀቀለ እንቁላል በቀን ውስጥ የምመገበው ምግብ ምን መሰላችሁ? 50 ግራም ኦትስ፣ እሺ ይሄን ቅድም ስለነገርኳችሁ። ከዛ ሁለተኛ ምግብ የሚሆነው 200 ግራም ሩዝ፣ 200 ግራም ቺክን ብረስት እና 150 ግራም ሚክስድ ቬጂቴብል ነው ፋይበር ስለማስገባበት። ከዛ ሶስተኛው ሚል የሚሆነው 200 ግራም ድንች ከአራት ነጭ እንቁላል ጋር። ከዛ የመጨረሻው ሚል ደግሞ የሚሆነው 200 ግራም ሩዝ፣ 200 ግራም ቺክን ብረስት እና 150 ግራም ሚክስድ ቬጂቴብል ነው። እና በመሃል እንዳልበላ ቤተሰቦቼ አሉ ሆፕፉሊ አውቁት ይላል ያለው ትንሽ ስላሉ እና ምግብ ስለሚበሉ እነሱ ምናምን ትንሽ ቴምት ተደረጋሉ። ቂጣ ምናምን ያበቃ ቂጣ ነው ቤት የሚጋገሩ እና ያ አሁን ቁርስ ሙዝ የለኝም። ሙዝ ገዝተን እንምጣ እንዴ? ሙዝ የለኝም። ካሜራ ይዘን አንወጣም፣ ስልክ ይዘን እንወጣለን። በዱቤን ሙዝ ቪዲዮ ላይ ገብቷል። ፋሲካ ይባላል። ዲስ ሰፕሊመንት ከሙዝ መቶ ብር አለ ቢሆን ቲክቶክ ላይ ያለ ቲክቶክ ማለት መቶ ብር አለ ይሻላል። A few inches later ሙዙ ተገዝቷል። በጥያቄያችሁ መሰረት ሙዙን እዚህ ላይ ሁለት ሙዝ እናደርጋለን። ከዛ በጣም ደግሞ አሪፍ ቲፕ የምነግራችሁ ነገር ኦትስ በሙዝ ስትበሉ የኦትስ ጣዕሙ አንዳንዴ ያስጠላል። ሙዙን ከኦትሱ ጋር በጣም ብሌንድ አድርጉት ነው። ቀጥቅጣችሁ ይባል እንደዚህ ቆራርጡትና ከዛ እንትን ታርጉታላችሁ፣ በደንብ ተደበደቡታላችሁ እዛው ላይ የሚበላው ምግብ አሁን በጣም ትንሽ ነው። ምክንያቱም ካሎሪ ዴፊሲት በሉት ከ2300 እስከ 2200 እስከ 2300 መሰለኝ። አሁን ላይ ራሴን በራሴ ኮች ስለማደርግ አም ሶ ኮንፊውዝድ ዲስ ዴይስ። ምክንያቱም ትንሽ አንዳንዴ ይጠፋኛል፣ አንዳንዴ አይነበር። ፕሮቲን ሶርሱ ወደ 200 እስከ 190 እስከ 200
ካርቦሃይድሬቱ ከ260 እስከ 270 ይመስለኛል እና ፋት ሞደሬት ነው ከ40 እስከ 50 ይመስለኛል። እዚህ ላይ ካልኩሌት አድርጌ ሰጥቶና ለሱ ቪዲዮ ላይ ያስቀምጣችኋለሁ። ፈርስት ሚላችንን በልተናል። ቁርሳችን ማለት ነው ኦትስ ማለት ነው እንኳን በልተናል። ስለሆነ ያ ትንሽ ደቂቃ አርፋለሁ። ጌም ጮታለሁ። እንቅልፍ የምተኛው ከሁለተኛ ሚሊ በኋላ ከፌራ ጋር 7 ሰዓት ላይ እንገናኛለን ማለት ነው። አካውንቱን ከስራ አስቀምጥላችኋለሁ። ለጊዜው እሱ ቪዲዮ ሹት እያደረገኝ ያለው እና ያ እንገናኛለን። አፍተር ሰከንድ ሚል ላይ እንገናኛለን። ፐብጂ ትጫወታለች ነው ፐብጂ የሚጫወት ሰው ካለ Two hours later. So much later that the old narrator got tired of waiting and they had to hire a new one. So what's up YouTube? ሁለተኛ ምግባችን ላይ ተገናኝተናል። ምግቤን ከመብላቴ በፊት ግን ከኋላ ያሉትን መጠቀማቸውን ሰፕሊመንቶች ላሳያችሁ። እዚህ ጋር የምታዩት ይሄ ኤል ካርናቲን ይባላል። አሚኖ አሲድ ነው። ሰውነታችሁ በተለይ ስፔሻሊ ፕሬፕ ለምታደርጉ ሰዎች ሰውነታችሁ ውስጥ ወርዶ የሆነውን ፋት ኮንቨርት አድርጎ ወደ ኢነርጂ ቀይርላችኋል እና ትንሽ ጀርኒያችሁን ያቃላችኋል። ዘሚቲንግስ ዋናው ነገር አመጋገባችሁን ወሳኝነት። ይሄኛው ኢኤኤ ይባላል። ኢሴንሻል አሚኖ አሲድ ነው። 9ኙም ኢሴንሻል አሚኖ አሲዶች እዚህ ላይ አሉ እና ይሄን መጠቀሙን ዱሪንግ ዘ ኤክሰርሳይዝ ነው ደግሞ ኤክሰርሳይዝ እያደረኩ ነው የምጠጣው። ምክንያቱም ጡንቻችሁ ፋንክሽኑን ወይ ኮንትራክት ማድረግ ካለበት ወይ ፑሽ ማድረግ ካለበት ለእነሱ መልእክት እንዲያስተላልፍ የሚያደርግ ሰፕሊመንት ነው። ሆፍል ጨርሻለሁ። እስቲ ስፖንሰር ታደርጋለህ። ይሄኛው ከኬብል ብሮኒ ስኮተር ብሬን ይባላል። ፕሪወርካውት ነው። ፕሬፕ ላይ ስትሆኑ በአብዛኛው ጊዜ የምትቸገሩት ይሄ ኢነርጂ ዋይዝ ነው። በጣም ነው የሚለካው። አሰልጣኞች ደግሞ ስትሆኑ ደግሞ ጂም ትሬነር ሰው አሰልጣናችሁላችሁ ደግሞ እናንተ ስትሰሩ ትንሽ ድካም አለው። ይሄኛው ለ60 ቀን ነው ግን ስፔሻሊ ለአንድ ወር ነው የተጠቀምኩት። ሰርቪንጉ አንድ ሰርቪንግ ውስጥ ግማሽና ሙሉ አድርጋችሁ ስትጠቀሙ ሚላይ ነገር አለው። በዛው ቪታሚን ካፊን የሚለያያል። ግማሽ ሰርቪንግ አድርጋችሁ ስትጠቀሙ 250 ሚሊ ግራም ካፊን ታገኛላችሁ። ሙሉ ሰርቪንግ ስታደርጉ ደግሞ 400 ሚሊ ግራም ነው ማለት ነው። እና ይሄ እዚህ ላይ ደግሞ ይሄ ክሬቲን ሞኖሃይድሬት ነው። ይሄኛው 400 ሰርቪንግ ማለት አንድ ኪሎ ማለት ነው። 1 ኪሎ ክሬቲን ያለው ሰው በዛት ከሮኒ ኮልመን ነው ሰፕሊመንት
በጣም ደግሞ የረሳሁትና የተዘነጋሁት አሁን ነው ሰፕሊመንቱ ሳሳይ ያስታወስኩት መልቲቪታሚን አሉት ነው። ከማንኮልመን ይሄ መልቲቪታሚን በጣም ያስፈልጋቸዋል ለጡንቻ ሄልዝ፣ ለቦን ሄልዝ፣ ለቴንደን፣ ለመገጣጠሚያ ያስፈልጋል ሁሉም ነገር። እንግዲህ ባላንሳችን ትንሽ ከፍ እያለ ስለሆነ እንደዚህ ነገር ላይ ዲፔንድ እናደርጉ እና ያ ሁለተኛ ሚል ይበላሉ። ከዛ ትንሽ ተኛና ሶስተኛ ሚል ደግሞ አለኝ። ሶስተኛ ሚል ፕሪ ወርክአውት ነው ነበረ ላይክ ኤክሰርሳይዝ ስለማደርግም ፕሪ ወርክአውቱ ከአራት ነጭ እንቁላል ጋር ነው ተነጠቀም ወይ ደግሞ መበለው ሆፕፉሊ አራቱ የተቀቀለ አይሆንም ብዬ አስባለሁ። አንድ ላይ ወይ እንጠብሰዋለን እና ያ ሰብስክራይብ አድርጉ ምናምን ጥያቄያችሁን አስቀምጡልኝ። ማክሮኑ የዚህን የ200 ግራም ቺከን ብረስ 150 ግራም ቲማቲም እና ሚክስድ ቬጅቴብል እና 200 ግራም ሩዝ ነው። ማክሮኑ ወይ የመጨረሻው ቪዲዮ ላይ ሁሉንም አስገባላችኋለሁ። ካልሆነ ደግሞ የመጀመሪያ እንዳለ አስገባላችኋለሁ ማለት ነው። ብቻ ትንሽ አዳዲስ ድምጾች ትሰማላችሁ። መልካም ቀን። ከ9 ሰዓት ድረስ ለመተኛት ተሞክራለሁ። እንቅልፍ ስትተኙ ከ7 እስከ 8 ሰዓት ተኙ አሪፍ ነው። ግን ሰውነታችሁ የምተኙበትን ሰዓት እንጂ ሰዓት መጠን እንጂ ማታ ተኙ ጠዋት ተኙ አያውቅም። ጠዋት ላይ የተዘጋጀ ወይም ደግሞ ፍሪ የሆነ ታይም ካላችሁ ብተኙበት እረፍት ብታረጉ በጣም አሪፍ ነው እና ብታረጉ ስፔሻሊ እና ያ ከፍራውል ጋር 9 ሰዓት ላይ እንገናኛለን ማለት ነው። ሶስተኛ ምግብ ለመብላት
ቲክቶክ ዩቲዩብ እንዴት ናችሁ? የመጨረሻው ምግብ ደርሰናል። ድንቹን አስገባላችኋለሁ ብዬ ነበረ። ዛሬ ኤክሰርሳይዝ ማላረጋ ድንቹን ሪሙቭ አድርገዋለሁ። ምክንያቱም አሁን ሃይዴ እና ሎዴ ይጀምራል በምግቤ በራሱ ምግቤ ማለት ነው። ግን ሬጉላር ድንቹ ሲኖር ካሎሪ የሚሆነው ከ2000 እስከ 2180 ወይ ደግሞ እስከ 2200 ድረስ ይደርሳል። ፕሮቲኑ ከ200 እስከ 215 ግራም፣ ካርቦሃይድሬቱ ደግሞ ከ135 እስከ 60 ወይ ደግሞ 50፣ ፋቱ ከ35 እስከ 40 ነው ሞደሬት ነው። እና ይሄ የመጨረሻው ምግቤ ነው። በጣም ደከመኝ፣ ምክንያቱም እኔ እንጃ ምግቤ ስለተቀነሰ ይመስለኛል። እና ያ ይሄ የመጨረሻው የዩቲዩብ ቪዲዮ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንግዲህ ፉል ፊቲንግ ይሄን ይመስላል። ቀጣይ ደግሞ ኤክሰርሳይዝ ወይ ቸስት እና ባክ እያችሁ ነበር። ከሁለት አንዱ አስገባላችኋለሁ። 12ኛው ሳምንት ላይ ነው። መልካም ቀን፣ እወዳችኋለሁ። ሁልጊዜም እንደምለው ማድረግ ያለባችሁ ነገር አድርጉ፣ መስራት ያለባችሁ ነገር ስሩ እና ያ በርቱ እና እኔንም አብርቱ።